እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ሶልጀር ቦይ የተሰኘውን እውነተኛና ልብ የሚነካ የታሪክ ፊልም በአጭሩ እናቀርብላችኋለን። ታሪካችን የሚጀምረው በአሰቃቂ ጦርነት ምክንያት መላ ቤተሰቡን የተጨፈጨፉበትን አንድ የ6 ዓመት ሕፃን ልጅ ሕይወት በማስቃኘት ነው። በቅድሚያ የምናየው ሴሪዮዛ የተባለውን ትንሽ ሕፃን ነው። እናቱ በአቅራቢያው ባለው ወንዝ ዳርቻ ላይ ልብሶቿን ስታጥብ፣ እርሱ በትልቅ ዛፍ ቅርንጫፍ ላይ ተንጠልጥሎ የተፈጥሮን ውበት በአድናቆት ይመለከታል። በቅርቡ ደግሞ ታላቅ ወንድሙ ለእራት የሚሆን ዓሣ በማጥመድ ላይ ተጠምዷል። ነገር ግን በድንገት ማንም ሳይጠብቀው አንድ የጦር አውሮፕላን በሰማይ ላይ ብቅ ይላል። ሰላማዊ በሆነው በዚህ ስፍራ ላይ የጥይት እሳትን ያዘንብ ጀመረ። እናቱ በድንጋጤ ልጆቹ በፍጥነት ሩጠው እንዲደበቁ ትጮኻለች። ሴሪዮዛ ግን ካለው ለጋ ዕድሜ በላይ የሆነ ታላቅ ጀግንነት ማሳየት ይጀምራል። በእጁ የነበረችውን ወንጭፍ በኩራት ወደ ሰማይ በማነጣጠር ያንን አውሮፕላን ለመምታት ይሞክራል። ነገር ግን የቦምቡ ጭስ ተኖ ሲያበቃ እናቱንና ወንድሙን ሊያገኝ አልቻለም። ከጥቂት ደቂቃ በኋላ በኃይለኛ በሚንኳኳው የበር ድምፅ ከእንቅልፉ ይባንናል። በውጭ ቆማ የምታንኳኳው የጠፋች እናቱ እንደምትሆን በመመኘት በጉጉት ሊከፍትላት ይሮጣል። ነገር ግን በሩን ሲከፍት ያገኘው አክስቱን በመሆኑ ክፉኛ ይደነግጣል። ከዚያ ቀጠና በአስቸኳይ እንዲሸሹ ንብረቶችን በአጭር ጊዜ እንዲሸክፍ ታዘዋለች። እናቱና ወንድሞቹን እንደሞቱ ታስረዳዋለች። ይሁን እንጂ እነሱ ሙሉ በሙሉ ማምለጥ ከመቻላቸው በፊት የጠላት ጀርመን ወታደሮች በድንገት ወደ መኖሪያ ቤታቸው ሰብረው ይገባሉ። ያቺ ደፋር ሴት ሴሪዮዛን በመስኮት በኩል አሾልካ እንዲያመልጥ ብታደርገውም እሷ ግን እሱን ተከትላ ሳታመልጥ በጠላት ሕይወቷ ያልፋል። በፍርሃት የራደው ሕፃን ወደ ጨለማው ጫካ ውስጥ እግሬ አውጭኝ ብሎ ይሮጣል። ከዚህ ቅዠት የሚያመልጥበት መሸሸጊያ ዋሻ ይፈልጋል። በልቡ ጥግ እናቱ መጥታ እንደምታድነው የዋህነት የተሞላበት እምነት ቢኖረውም ወደፊት የሚጠብቀውን እልህ አስጨራሽ ፈተና ግን ይህ ለጋ ሕፃን በፍጹም ሊገምተው አልቻለም። በርካታ አስቸጋሪ ሰዓታትን አለፈ። አሁን ትንሹ ሴሪዮዛ በዚህ ዱር ምድር ውስጥ ለብቻው በሕይወት የሚቆይበትን መንገድ ለመፈለግ ተገዷል። ከሚፈሰው ወንዝ ዳርቻ ላይ ውሃ ሊጠጣ ጎንበስ ሲል ባልታወቁ ወታደሮች ድንገተኛ መምጣት ክፉኛ ይደነግጣል። ገና በቅርቡ ካየው ዘግናኝ እልቂት የተነሳ በደረሰበት ክፉኛ የስነ ልቦና ስብራት ወዲያውኑ ራሱን የሚደብቅበትን አስተማማኝ ቦታ ይፈልጋል። ለጥቂት አስጨናቂ ደቂቃዎች ሴሪዮዛ ትንሽ ሰውነቱን በአንድ ግዙፍ ዛፍ ስሮች መካከል ወሽቆ ይቆያል። በዚህ መሃል አንድ መርዛማ እባብ አጠገቡ ድምፅ ሳያሰማ ይሳባል። ሕፃኑ ልጅ በፍርሃት ደንዝዞ ቀረ። ነገር ግን በትልቅ ጽናት ሰውነቱን ሙሉ በሙሉ ሳያንቀሳቅስና ትንፋሹን ዋጥ አድርጎ ለመቆየት ራሱን ያስገድዳል። ወታደሮቹ በአቅራቢያው እሳት አንድደው የዛለ ሰውነታቸውን ለማሳረፍ ይህንን ጸጥታ የሰፈነበትን ቅጽበት ይጠቀማሉ። ምግባቸውን ተመግበው ካበቁ በኋላ እሳቱን አጥፍተው ጉዟቸውን ይቀጥላሉ። በዚያው ቅጽበት ሴሪዮዛ በመጨረሻ ከዛ አስፈሪ እባብ አምልጦ ይወጣል። በከፍተኛ ረሃብ ከመልፈስፈሱ የተነሳ ወታደሮቹ ጥለውት ከሄዱት ባዶ ቆርቆሮዎች መካከል አንዱን አንስቶ ጥቂት የተረፈ ፍርፋሪ ለማግኘት በጉጉት ይዋጭራል። በዚህ ሁኔታ ጥቂት ቀናት አለፉ። ሕፃኑም በረሃብ ብዛት በጣም ከመዳከሙ የተነሳ ቀጥ ብሎ መቆምም ሆነ መራመድ አቅቶት ነበር። በጉዞ ላይ ጥቂት ትናንሽ የዱር ፍራፍሬዎችን ቢያገኝም ወዲያውኑ ግን አካባቢው በከባድ መድፎች ይደበደባል። ይህም ሴሪዮዛ እንደገና ለሕይወቱ እንዲሰደድ አስገደደው። በዚያው ዕለት ከሰዓታት በኋላ ኃይለኛ ዝናብ መዝነብ ጀመረ። የልጁ አቅም ሙሉ በሙሉ ተሟጦ ነበር። ተስማሚ መጠለያ ፍለጋ ለመቀጠል የሚያስፈልገውን አካላዊ ጥንካሬ አልነበረውም። ከሰዓታት በኋላም በዚህ አካባቢ የሚያልፉ የሩሲያ ወታደሮች ወድቆ አገኙት። ወታደሮቹም አንስተው በቀጥታ ወደ ጦር ሰፈራቸው ይዘውት መጡ። በካምፑ ውስጥ ሴሪዮዛ በክፍለ ጦሩ አዛዥ በኮማንደር ኮዝኔትሶቭ ሞቅ ያለ አቀባበል ተደረገለት። አዛዡም ለበታቾቹ ትዕዛዝ በመስጠት ለልጁ የተመጣጠነ ምግብ፣ ንጹህ ውሃና የሕክምና እርዳታ እንዲደረግለት አደረገ። ከዚህ ታሪካዊ ቀን ጀምሮ ወታደሮቹ ለሕፃኑ አዲስ ስም አወጡለት። ስሙም ሰርጌይ አሉት። ሰዓታት እያለፉ ሲሄዱ በጦርነት የዛሉ ወታደሮች የሚቀጥለው ውጊያ ከመጀመሩ በፊት ወደ ኋላ የተዉትን የቤተሰቦቻቸውን ታሪክ እያወጉ ስለመጪው ጦርነት ያላቸውን ስጋት ለመርሳት ይሞክራሉ። ነገር ግን ምንም ሳይጠብቁት አንድ ድንገተኛ የጠላት ቦምብ ጥቃት ካምፑን ይመታዋል። የሕክምና ድንኳኑም ክፉኛ ይጎዳል። በድንኳኑ ውስጥ ሰርጌይ ካቲያ በተባለች ሩህሩህ ወታደር ነርስ አማካኝነት ጥቂት ቁስሎች እየታከሙለት ነበር። በደረሰው ድንገተኛ ጥቃት ምክንያት በርካታ አዲስ የቆሰሉ ወታደሮች ወደ ሕክምና ጣቢያው መጉረፍ ጀመሩ። ይህም ያችን ሴት የሁሉን ሰው ቁስል ለመንከባከብ ወዲያና ወዲህ እንድትሯሯጥ አስገድዳት። ሰርጌይ የራሱ የሕክምና ህመም ሳይበግረው ለአንድ ደቂቃ እንኳን ዝም ለማለት ፈቃደኛ አልነበር። እውነተኛ ወታደር ለመሆን ምን እንደሚያስፈልግ ለማወቅ ያለውን ከፍተኛ የህፃንነት ጉጉት ያሳይ ነበር። ጥቂት በጥቂቱ የማራኪ ሕፃን በካምፑ ዕለታዊ እንቅስቃሴ ውስጥ በቀላሉ እየተላመደ በዙሪያው ያሉትን ወታደሮች ልብ በሙሉ መማረክ ጀመረ። በዚያ ጊዜ ኮማንደር ኩዝኔስቶቭ እና የቅርብ አጋሮቹ ወደ ስፍራው ይደርሳሉ። አዛዡ ወዲያውኑ የሰርጌይን ሁኔታ ለመፈተሽ ይሄዳል። ሕፃኑ ልጅ በጦሩ ሁኔታ እያገገመ መሆኑን
ሲመለከትም ከፍተኛ እፎይታ ይሰማዋል። ልጁ አዲሱን አሳዳጊውን በመኩራት በጣም ትልቅ መርፌ ያለው የሕክምና መርፌ እንደተወጋና ይህም ከፍተኛ የአካል ህመም እንዳደረሰበት ይነግረዋል። በመጀመሪያው ቅጽበት ከዶክተሩ ለመሸሽ ቢያስብም በአዲሱ ጀግንነቱ ምክንያት ግን በቦታው ለመቆየት የበሰለ ውሳኔ ማድረጉን በኩራት ይናገራል። በመጨረሻም ሰርጌይ የአዛዡን የግል ሽጉጥ ማየት እንደሚችል በጉጉት ይጠይቃል። አዛዡ ሁሉንም ጥይቶች በጥንቃቄ ካወጣ በኋላ ባዶውን መሳሪያ ለልጁ ያስረክበዋል። ሕፃኑ በሽጉጡ ጎን ላይ ያለውን ልዩ የተቀረጸ ፊርማ ለማወቅ በጉጉት ሲጠይቅ ኩዝኔትሶቭ ይህ መሳሪያ በጀነራል የተበረከተለት ልዩ ስጦታ መሆኑን ይገልጽለታል። ኮማንደሩ በመጨረሻ ከሕክምና ድንኳኑ ሲወጣ ካቲያ ድፍረቷን አሰባስባ ስለ ልጁ የወደፊት ዕጣ ፈንታ ለማነጋገር ትቀርባለች። ነርሷ ሕፃኑ በካምፓቸው ውስጥ በቋሚነት እንዲቆይ በትህትና ብትለምንም ኩዝኔትሶቭ ግን ይህንን ጥያቄ ወዲያውኑ ውድቅ ያደርገዋል። የጦርነት ቀጠና ለአንድ ትንሽ ሕፃን ማደጊያ በፍጹም ተስማሚ ቦታ አለመሆኑን አጥብቆ ይነግራታል። ልጁን በአቅራቢያው ወደሚገኝ የሕፃን ማሳደጊያ ለመውሰድ ያለውን ይፋዊ እቅድ ይገልጽላታል። ቆየት ብሎ የሰርጌይ ወዳጅ የሆኑ ወታደሮች ሊጠይቁት ይመጣሉ። ሕፃኑም ለመጀመሪያ ጊዜ በወታደራዊ ቴሌስኮፕ እንዲመለከት ሲፈቀድለት በደስታ ይፈነጥዛል። ወታደሮቹ ለመሄድ ሲዘጋጁ ሬዛ የተባለ ወታደር ይመጣል። ሰርጌይም እየሮጠ ሄዶ በቀጥታ በክንዶቹ ውስጥ ይወድቃል። ያደግ ሰው ለልጁ ጣፋጭ ከረሜላ ይሰጠዋል። በካምፕ ውስጥ እንዳሉት ሁሉ ሬዝም ከልጁ ጋር የማይበጠስ ጠንካራ ትስስር በፍጥነት እየፈጠረ ነበር። ሌሊት ላይ ካቲያ ከባልደረባዋ ነርስ ጋር ሚስጥር ታወራለች። ሰርጌይ ወደ ካምፓቸው ከመጣ ጀምሮ ስለ እሱ ከማሰብ መቆጠብ ስላልቻለች ሌሊት በሰላም መተኛት እንዳልቻለች ትገልጻለች። ያች ሴት አይኖቿ ለመጀመሪያ ጊዜ በእሱ ላይ በወደቀበት ቅጽበት በነፍሷ ጥልቅ ውስጥ አንድ ነገር ሙሉ በሙሉ እንደተለወጠና ጠንካራ የእናትነት ስሜት እንደተቀሰቀሰባት ትናገራለች። በማግስቱ ጠዋት ኢጎር የተባለ ወታደር ከኩዝኔትሶቭ ጋር ለመገናኘት ቀጠሮ ይይዛል። ያ ታማኝ ወታደር መላ ክፍለ ጦሩ ለልጁ ምን ያህል ፍቅር እንዳደረበት በማጉላት አዛዡ ልጁ በካምፕ ውስጥ እንዲቆይ እንዲፈቅድለት ለማሳመን ይሞክራል። ደግሞም ወታደሮቹ ሰርጌይን በተመለከቱ ቁጥር በልባቸው ውስጥ ጥልቅ ሙቀት ይሰማቸዋል። ይህም በግንባር ላይ ሕይወታቸውን ለአደጋ እያጋለጡ ያሉት በትክክል እንደ እሱ ላሉ ሕፃናት መጻኢ ዕድል መሆኑን ያስታውሳቸዋል። ሆኖም ግን ግትር የሆነው ኮማንደር በጦር ሰፈሩ ውስጥ ለሕፃናት ቦታ እንደሌለ አቋሙን በድጋሚ ይገልጻል። ከጥቂት ሰዓታት በኋላ በድንገተኛ የጠላት ጥቃት ወቅት ኩዝኔትሶቭ ወታደሮች በጠላት ይዞታዎች ላይ የሞርታር እሳት እንዲያዘንቡ በከፍተኛ ድምፅ ያዛል። እሱ ራሱ ግን በጀግንነት የቆሰለውን ወታደር ለማዳን ወደምትሞክረው ካቲያ ለመርዳት በቀጥታ ወደ ጦር ሜዳ ይሮጣል። ያ ውጊያ በመጨረሻ ሲጠናቀቅ ክፍለ ጦሩ ወደ ካምፑ ይመለሳል። በዚያም የአካባቢው የሕፃናት ማሳደጊያ ዳይሬክተር ሰርጌይን ለመውሰድ ሲጠባበቅ ያገኙታል። ወታደሮቹ ለልጁ ልብ የሚሰብር ስንብት ለማድረስ ሲሰበሰቡ በከፍተኛ ሐዘን የተነሳ ስሜቷን መቆጣጠር ያቃታት ካቲያ በአግባቡ ሳትሰናበተው በጸጥታ ለመሸሽ ትሞክራለች። ኩዝኔትሶቭ ሰርጌይን በቀስታ ጠርቶ ከአጠገቡ እንዲቀመጥ ያደርገዋል። ሁኔታውን ለማስረዳት ትክክለኛ ቃላትን ለመፈለግ ይሞክራል። ሆኖም ግን አንድ አረፍተ ነገር እንኳ መናገር ሳይችል ሕፃኑ ልጅ በእንባ ታጥቦ እጆቹን በአንገቱ ላይ አጥብቆ ይጠመጥማል። ሕፃኑ አዛዡ እስኪመለስ ድረስ በከፍተኛ ጭንቀት ይጠብቀው እንደነበረና ዳግመኛ ላያየው እንደሚችል ፈርቶ እንደነበረ እያለቀሰ ይናገራል። በዚህ ንጹሕ ፍቅር ልቡ የተነካው ኮማንደር እጁን ዘርግቶ ከእንጨት የተሰራ ውብ የመጫወቻ መሳሪያ ለልጁ ይሰጠዋል። ሰርጌይም በይፋ ልጁ መሆን ይፈልግ እንደሆነ ይጠይቀዋል። ሁለቱ በጥብቅ ሲተቃቀፉ ኩዝኔትሶቭ የሕፃን ማሳደጊያውን የዝውውር ሰነዶች ቀዳዶ የጣላቸውና ሕፃኑን ያስቀረዋል። ከዛም ለክፍለ ጦሩ ቀጥሎ የነበረው አስቸኳይ ፈተና ለሰርጌይ ትንሽ አካል የሚስማማ ወታደራዊ ልብስ መፈለግ ነበር። በማግስቱ ጠዋት ኩዝኔትሶቭ ከእንቅልፉ ሊቀሰቅሰው ወደ ልጁ ክፍል ይገባል። አባቱ ልክ እንደ እውነተኛ ስነ ስርዓት እንዳለው ወታደር ሙሉ በሙሉ ልብሱን በ45 ሰከንድ ውስጥ ለብሶ መዘጋጀት እንዳለበት ይነግረዋል። በመቀጠልም አዲሱን ዩኒፎርም ያበረክትለታል። ልጁ በከፍተኛ ደስታ ተሞልቶ በፍጥነት ለመልበስ ይሮጣል። ነገር ግን በመጀመሪያ አዲሱ አባቱ ፊት ላይ ትንሽ ፕላስተር ለምን እንደተለጠፈ በጉጉት ይጠይቃል። ኮማንደሩ በፈገግታ በትንሽ መዘናጋት ምክንያት ሲላጭ በስህተት ፊቱን እንደቆረጠው ይነግረዋል። ከጥቂት ቆይታ በኋላ በኩራት አንድ ላይ ከድንኳኑ ይወጣሉ። ሰርጌይም አዲሱን ዩኒፎርም ለባልደረቦቹ ለማሳየት እጅግ በጣም ጓጉቶ ይወጣል። በዚያው ቅጽበት አንድ ድንገተኛ የጠላት መድፍ ጥቃት ካምፑን በድንገት ይመታዋል። የተደናገጠው ኮማንደርም የጉዲፈቻ ልጁን ከአደጋ ለመጠበቅ ይሮጣል። የተቀሩት ወታደሮች በቆሻሻ ቦዮች ውስጥ የመከላከያ ቦታ ሲይዙ እርሱ ግን ለአንድ ወታደር ሕፃኑን እንዲደብቀው ወዲያውኑ ትዕዛዝ ይሰጣል። በከባድ የቦምብ ጥቃት ወቅት በርካታ ወታደሮች ከባድ ሕመም የሚያስከትሉ ቁስሎች ይደርስባቸዋል። ይህም ደፋሩ ሕፃን ልጅ እነሱን ለመንከባከብ ወደ ሕክምና ድንኳኑ እንዲያመራ ያደርገዋል። እነሱን ለማበርታት ቀዝቃዛ ውሃ ያቀርብላቸዋል። እንዲሁም ለሚያስፈልጉት ማናቸውም ሌሎች ተግባራት ለመርዳት ሙሉ ፈቃደኛነቱን ይገልጻል። አይኖቹ ሙሉ በሙሉ በሕክምና ፋሻ ከተሸፈኑ የቆሰለ ወታደሮች አንዱ
ሰርጌይ በቅርቡ ከቤተሰብ የተላከለትን ደብዳቤ ጮክ ብሎ እንዲያነብለት በትህትና ይጠይቃል። ይሁን እንጂ ትንሹ ልጅ ገና ማንበብ አልተማረም ነበር። ስለዚህ የዚያን ምስኪን ወታደር ልብ ደስታ ለማምጣት ወዲያውኑ በርካታ አስደናቂ አዎንታዊ ወሬዎችን ፈጥሮ ያወራለታል። ከድንኳኑ ውጭ ቦምቦች መውረዳቸውን በቀጠሉበት ወቅት ሰርጌይ የፈሩትን ባልደረቦቹን ለማረጋጋት የሚያጽናና ዘፈን መዝፈን ይጀምራል። በክፍሉ ውስጥ የነበሩት ሰዎች ሁሉ በከፍተኛ ስሜት ተነኩ። ደግሞም ያ ታላቅ ፍርሃት የነገሰበት ቅጽበት ነበር። ሆኖም ግን አንድ ተራ ሕፃን ልጅ በዚያ ለሚሰቃዩት ወታደሮች ልብ ውስጥ ጥልቅ እፎይታ ለመስጠትና እውነተኛ የተስፋ ስሜትን ለማደስ ችሎ ነበር። ከዚያ እጅግ በጣም ጨለማ ሰዓታት በኋላ ሰርጌይ ራሱን በካቲያ ጭን ላይ አስቀምጦ በሰላም ይተኛል። አባቱ ኮማንደሩ ከጥቂት ጊዜ በኋላ ይደርስና በቀጥታ ከሴትዮዋ አጠገብ ይቀመጣል። ኩዝኔስቶቭም ለእሱ አንድ አስፈላጊ ሚስጥር መናገር እንዳለበት በፍርሃት ይነግራታል። ነገር ግን ሰርጌይ በድንገት ከእንቅልፉ ይነቃና ያንን የፍቅር እቅዱን ሙሉ በሙሉ ያበላሽበታል። ቆየት ብሎ ካምፑ በንቃት እየተጸዳዳና እየተገነባ ባለበት ወቅት ሁለት የሚያሾፉ ወታደሮች ሰርጌይ ፊቱን ለመላጨት ሲሞክር ያዩትና ይቀልዱበታል። ሕፃኑ ልጅ ለፍቅር ቀጠሮ እየተሽሞነሞነ እንደሆነ በጨዋታ ይጠይቁት። ከጥቂት ጊዜ በኋላ የዕለቱን ይፋዊ ስራ ለመቀበል ለአዛዡ ሪፖርት ያደርጋል። ኩዝኔስቶቭ በልጁ ፊት ላይ ለምን ትንሽ ፕላስተር እንደተለጠፈ በጉጉት ይጠይቃል። ሰርጌይም በመዘናጋት ምክንያት ሲላጭ በስህተት ራሱን እንደቆረጠ ይመልስለታል። ወታደሩም እየሳቀ ልጁ አሁን ወደሚመጣው የፖስታ መኪና ሂዶ የደረሱትን ደብዳቤዎች እንዲያስረክብና በመላው ክፍለ ጦር ውስጥ እንዲያሰራጭ ያዘዋል። ወታደሮቹ ከሚወዷቸው ሰዎች የተላኩላቸውን ደብዳቤዎች ሲቀበሉ በደስታ ይጨፍራሉ። ይህ ትንሽ ሕፃን የዕለት ተዕለት ተግባሩን ይበልጥ እንዲወደው ያደርገዋል። ሰርጌይ የተሰራለትን የካሜራ ልብሱን ለብሶ ካምፑ ዳር ላይ በጨዋታ ለመደበቅ ይወስናል። በቴሌስኮፕ አማካኝነት የጫካውን መስቀል ሲቃኝ ሕፃኑ በድንገት ከአንድ ድብቅ ቦታ ላይ የወጡ አጠራጣሪ የወታደር ጫማዎችን ያስተውላል። ወዲያውኑ ወደ ካምፑ መሃል ሩጦ በመሄድ በሳር ክምር ውስጥ የተሸሸገውን ሰላይ እንዲይዙት በርካታ ወታደሮችን ይጠራል። አንድሬና ቡድኑ ሁኔታውን ለመመርመር በፍጥነት ይሯሯጣሉ። እዚያም ከሁለት የተሸሸጉ የጠላት ሰላዮች ጋር ፊት ለፊት ይጋፈጣሉ። ከጥቂት ጥይቶች ልውውጥ በኋላ የጠላት ሰላዮችን በተሳካ ሁኔታ ማርከው ወደ ካምፓቸው ይዘዋቸው መምጣት ይችላሉ። በዚህ መሃል ኮማንደር ኩዝኔስቶቭ ልጁ ሁለት አደገኛ ሰላዮችን በማግኘትና በመማረክ ረገድ ትልቅ እገዛ ማድረጉን ከበታቾቹ ይረዳል። አዛዡ በልጁ አስደናቂ ተግባር በደስታ ይሞላል። ሰርጌይ ወደ ክፍሉ ሲመለስ ኮማንደሩ አንድ አስደናቂ ዜና ያካፍለዋል። ኩዝኔስቶቭ ልጁን በጉዲፈቻ ለመውሰድ ሕጋዊ ፍቃድ እንዳገኘና ከዚህ በኋላ ሕጋዊ አባቱ እንደሆነ ይነግረዋል። ሰርጌይም በፍጹም ደስታ ተሞልቶ ይህንን አስደናቂ ዜና ወዲያውኑ ለካቲያ እንዲነግሯት አባቱን ይጎትተዋል። በዚያ መሃል ካቲያ በአቅራቢያው ባለው ወንዝ ጸጥታ በሰፈነበት ዳርቻ ላይ ራሷን በጸጥታ ስትታጠብ አንድ ወታደር በቀስታ ተደብቆ ጃኬቷን ይሰርቃል። ከዚያም ጮክ ብሎ ይጠራታል። ነርሷን በሰውየው የብልግና አቀራረብ ምቾት ሳይሰማት ቀረችና ልብሷን እንዲመልስላት ትጠይቀዋለች። በዚያው ቅጽበት ሰርጌይና አባቱ ወደ ስፍራው ይደርሳሉ። ኩዝኔስቶቭ ያልተገባው ሁኔታ ወዲያውኑ ይረዳና ልጁን በቀስታ ወደ ቁጥቋጦ ይጎትታል። ኮማንደሩ ሁኔታውን በትኩረት እየተከታተለ ሳይታወቅ ለመቆየት ይሞክራል። ሆኖም ግን ሰርጌይ ከአባቱ እጅ አምልጦ በቀጥታ ወደ ካቲያ ይሮጣል። አባቱ ከእርሱ ጋር እንዲቀላቀል በከፍተኛ ድምፅ ይጠራዋል። ነገር ግን ያፈረው አባቱ ቀድሞውኑ ዞሮ አካባቢውን ጥሎ ሂዶ ነበር። ከጥቂት ቀናት በኋላ በሌላ ከባድ ውጊያ ወቅት ትንሹ ሕፃን በጠባቦቹ የመከላከያ ቦዮች ውስጥ ኢጎርን ፍለጋ ይጓዛል። ወታደሩ ልጁ በፍጥነት ወደ ወለል በታች እንዲመለስ ይለምነዋል። ሰርጌይ የሚዋጉትን ባልደረቦቹን ጥሎ ለመሄድ አጥብቆ እምቢኝ ይላል። ነገር ግን ኢጎር ይህ ይፋዊ ወታደራዊ ትዕዛዝ መሆኑንና አንድ ወታደር ሁልጊዜ የበላዮችን ትዕዛዝ ማክበር እንዳለበት በመግለጽ ያሳምነዋል። ሳይወድ በግድ ወደ ኋላ እያፈገፈገ ሕፃኑ ልጅ አሁንም ጠቃሚ የሚሆንበትን መንገድ ይፈልጋል። አባቱና በርካታ መኮንኖች ስለ አንድ ወሳኝ የመገናኛ መስመር መቋረጥ ሲወያዩ ይሰማል። አንድ አስፈላጊ የስልክ ገመድ በሜዳው ላይ የሆነ ቦታ ተበጥሷል እና እሱን ለመጠገን የተላኩት ወታደሮች አልተመለሱም። ሰርጌይ በድፍረት እነሱን ተከትሎ ለመሄድ ይወስናል። በበረራ ላይ ያሉ ጥይቶች እንዳይመቱ ለማስቀረት በደረቱ መሬት ላይ እየተሳበ ይጓዛል። አንድ በከባድ የቆሰለ የመገናኛ ወታደር ሲያገኝ እሱን ለማጽናናት ይሞክራልና የተበጠሰውን መስመር እንዴት መጠገን እንዳለበት የተለየ መመሪያ ይጠይቀዋል። ሰርጌይ ሁለቱ የተበጠሱ ጫፎች አንድ ላይ ለማሰር መመሪያውን በጥንቃቄ ይከታተላል። ይህንን በማድረጉ የወሳኝ ግንኙነት ወዲያውኑ ይመለሳል። ይህም አዛዡ አስፈላጊውን ማጠናከሪያ ኃይል በተሳካ ሁኔታ እንዲጠራ ያስችለዋል። ይህ በትንሹ ሕፃን የተደረገው እጅግ አስደናቂ ጀግንነት በመጨረሻ በመቶዎች የሚቆጠሩ ወታደሮችን ሕይወት ያድናል። ከተሳካው ውጊያ በኋላ ሰርጌይ ወዲያውኑ አዲስ እቅድ ማውጣት ይጀምራል። የእሱ ቀጣይ ራሱን የሾመበት ተልዕኮ ካቲያና አባቱን በተሳካ ሁኔታ ማገናኘት ነበር። ይህንን ለማሳካት ብልሁ ሕፃን ወደ ነርሷ ይሮጥና አባቱ ክፉኛ እንደታመመ በሐሰት ይነግራታል። ከዚያም የደነገጠችው ነርስ እየሮጠች በጥድፊያ ወደ አባቱ ክፍል ትገባለች። ኩዝኔስቶቭም በአልጋው ላይ በሰላም ተኝቶ ያገኙታል። እሷም በከፍተኛ ፍርሃት ትቀሰቅሰዋለች። በዚህ መሃል
ሰርጌይ ከበሩ ውጭ ተደብቆ ሙሉውን ትዕይንት በደስታ ይመለከታል። ካቲያ በሕክምና ልትመረምረው ስትሞክር የተደናገጠው ኮማንደር ዘሎ ይነሳልና ሙሉ በሙሉ ጤነኛ መሆኑን ነርሷም የልጁን ተንኮል ታስረዳዋለች። በዚያው ቅጽበት ኩዝኔስቶቭ የልጁን የድለላ እቅድ ሙሉ በሙሉ ይረዳል። ለእሷ ያለውን ፍቅር በመጨረሻ ለመግለጽ ይሞክራል። ነገር ግን ሴትዮዋ እጅግ በጣም አፍራ ስለነበረ ከክፍሉ ወጥታ ትሮጣለች። ሆኖም ግን አዛዡ ይህንን አጋጣሚ አሳልፎ ለመስጠት ፈቃደኛ አልነበረም። ስለዚህ እሷን ለመከታተል በፍጥነት ከበሩ ይወጣል። በዚያ መሃል ሰርጌይ ወደ አንድ ረጅም ዛፍ ቅርንጫፍ ላይ ይወጣና ስራ የሚበዛበትን ካምፕ ለመቃኘት ቴሌስኮፑን ይጠቀማል። በዚያው ቅጽበት በርካታ የጦር ማደኛ ውሾች ወደ ካምፑ ሲደርሱ ያያልና እነሱን ለመቀበል በጉጉት ይሮጣል። ከጥቂት ደቂቃዎች በኋላ ሕፃኑ ውሾችን ለአጭር ጊዜ ከሱ ጋር እንዲሆኑ ፍቃድ ያገኛል። የውሾችን ማሰሪያ ከሕክምና አልጋ ጋር በማገናኘት ውሾቹ እንደ በረዶ ተንሸራታች እንዲጎትቱት ያደርጋል። በጉዟቸው ወቅት ውሾቹ በድንገት አንድ የዱር ድመት አይተው ወዲያውኑ እሷን ለማሳደድ ሲፋጠኑ እናያለን። እናም ወዲያውኑ ሳያስቡት አቅጣጫ ስተው በቀጥታ ወደ ንቁና ምልክት ወደሌለው ፈንጅ ቀጠና ውስጥ ይገባሉ። ሰርጌይ ከዚህ አስፈሪ ፈተና ሙሉ በሙሉ ሳይጎዳ መትረፉን ሲያይ ሬዛ በትልቁ ይተነፍሳል። ኩዝኔስቶቭ አሁንም ከካቲያ ጋር እውነተኛ ውይይት ለማድረግ እየሞከረ ነው። በመጨረሻ ከእሷ መድረስ ሲችል ራሱን ሙሉ በሙሉ ምላሱ እንደታሰረ ሰው ያገኘዋል። እውነተኛ ስሜቱን ለመግለጽ ትክክለኛ ቃላትን ማግኘት ይሳነዋል። ስለዚህ ሰርጌይን ወደ ውይይቱ ለማስገባት ይወስናል። ሕፃኑ ልጅ ለሴትዮዋ ጥልቅ ፍቅር እንዳለው ይገልጻል። በመቀጠልም የልብ ልብ አግኝቶ ካቲያ በይፋ የልጁ እናት ለመሆን ፈቃደኛ እንድትሆን ይጠይቃታል። ሆኖም ግን ስሜታዊ የሆነችው ነርስ ምላሿን ከመስጠቷ በፊት አንድ መልእክተኛ ወታደር ይመጣና ከከፍተኛ ወታደራዊ አመራር የተላከ ቀጥተኛ ትዕዛዝ የያዘ አስቸኳይ ይፋዊ ደብዳቤ ለአዛዡ ያስረክባል። በማግስቱ ጧት መላው ጦር መሳሪያዎችን ጠቅልሎ ለመጓዝ ይዘጋጃል። ከጥቂት ሰዓታት በኋላ በአካባቢው ካሉ ገበሬዎች ቤት አጭር ረፍት ለማድረግ ይቆማሉ። ወታደሮቹ ፈጣን ምግብ ተመግበው ካበቁ በኋላ አንድ ያልፈነዳ የጀርመን ቦምብ ቀደም ሲል በቀጥታ በቤቱ ላይ ወድቆ አሁንም እዚያው ተቀምጦ እንደነበረ ሲያውቁ ክፉኛ ይደነግጣሉ። እንደ እድል ሆኖ ግን አልፈነዳም ነበር። የቤተሰቡ ድጋፍ ለማድረስ ይወስናሉ። ቆየት ብሎ ረጅም ጉዟቸውን ይቀጥላሉ። ሰርጌይም ከሬዞና ከአባቱ ጋር በአንድ መኪና ውስጥ በደስታ ይጓዛል። በድንገት ካለምንም ማስጠንቀቂያ አንድ ታላቅ ፍንዳታ የጦር መኪናውን ያናውጠዋል። ክፍለ ጦሩም ሳያውቁት በቀጥታ ወደ ተደበቀ የፈንጅ ቀጠና ውስጥ እንደገቡ ይረዳሉ። ሰርጌይና በዙሪያው ያሉ ሰዎች ሁሉ በፍንዳታው ኃይለኛ ድምፅ ሙሉ በሙሉ ደንዝዘውና ግራ ተጋብተው ነበር። ከጥቂት ሜትሮች ርቆ በጭሱ ውስጥ ሕፃኑ ልጅ በፍንዳታው ሕይወቱ ያለፈውን የሬዛን አስከሬን ያገኛል። ሀዘንተኛው ቡድን በመጨረሻ ወደ ታለመለት መዳረሻ መድረስ ሲችል ሕፃኑ አባቱ ከዋናው ጀነራል በቀጥታ ሲነጋገር በትዕግስት ይጠብቃል። ሰርጌይ ቀርቦ ቀጣይ ይፋዊ ወታደር ተግባሩ ምን እንደሚሆን ይጠይቃል። ጀነራሉ የወታደሮችን አለባበስ መደበኛ ፍተሻ እንዲያደርግ በትህትና ይጠይቀዋል። ልጁ ይህንን አስፈላጊ ተግባር ለመፈጸም የአንድ ከፍተኛ መኮንን እገዛ በማግኘቱ ይደሰታል። የሁሉንም ወታደሮች ጫማና ዩኒፎርም ጥራት በጥንቃቄ ከፈተሸ በኋላ ረዳቱ ልብሳቸው የተቀደደ ወይም የተበላሸባቸውን እያንዳንዱን ወታደር ስም በትክክል እንዲጽፍ ይጠይቃል። ትዕዛዞቹ ሙሉ በሙሉ ካከበረ በኋላ ኩሩው ሕፃን የተጠናቀቀውን ሪፖርት በይፋ ለማስረከብ ወደ ጀነራሉ ዋና ቢሮ ይመለሳል። በሌሊት ሰርጌይና አባቱ ወደፊት ስለሚካሄደው ትልቅ የወታደራዊ ሽልማት ስነ ስርዓት ዝርዝር እያወሩ በጨለማው ጫካ ውስጥ ሰላማዊ የእግር ጉዞ ያደርጋሉ። ሀገሪቱን ለማዳን ሕይወታቸውን በፈቃደኝነት ለአደጋ ለሚያጋልጡ ግለሰቦች ብቻ ስለሚሰጠው ታዋቂው የጥበቃ አርማ ይወያያሉ። በእርግጥ ሰርጌይም ይህንን ከፍተኛ ክብር በይፋ ለመቀበል መርሃ ግብር ተይዞለት ነበር። ሆኖም ግን ለሚቀበለው ሽልማት በጸጥታ ደስታቸውን እያከበሩ ሳለ አንድ ድንገተኛ የጠላት ቦምብ በቀጥታ ባሉበት ቦታ ላይ ይወድቃል። ኩዝኔስቶቭም ከባድ በሆኑ ፍርስራሾች ውስጥ ሙሉ በሙሉ በሕይወት ይቀበራል። የተደናገጠው ሕፃን አባቱን ከፍርስራሹ ውስጥ ለማውጣት በከፍተኛ ሁኔታ ይቧጭራል። ነገር ግን ትናንሽ እጆቹ ከባድ የሆኑትን የግንባታ ዕቃዎች ለማንሳት የሚያስፈልገውን አካላዊ ጥንካሬ አልነበራቸውም። ቆየት ብሎ ከባድ የቦምብ ድብደባው በመጨረሻ ሲረጋጋ የባልደረባው ወታደሮች ቡድኑን ለመርዳት በፍጥነት ይደርሳሉ። ራሱን የሳተውን ኮማንደር ከፍርስራሹ ውስጥ በተሳካ ሁኔታ በማውጣት በአስቸኳይ የሕክምና እርዳታ እንዲያገኝ ያደርጋሉ። እጅግ በጣም ከባድ የአካል ጉዳት የደረሰበት ቢሆንም ቀስ በቀስ ግን ማገገም ይጀምራል። ብዙም ሳይቆይ በገዛ እግሮቹ ላይ ይቆማል። ከታማኝ ባልደረቦቹ ጋር እንደገና ለመጓዝ ዝግጁ ይሆናል። በሚቀጥለው ዓመት ወጣቱ ሰርጌይ የሁለተኛው የዓለም ጦርነት ብቸኛው ታናሽ ንቁ ወታደር ተብሎ በይፋ ይሸለማል። በመጨረሻም የሚገባውን ታላቅ የክብር ሜዳሊያ ተቀበለ። ፊልሙን ከወደዳችሁ ላይክ እና ሳብስክራይብ በማድረግ የቻናላችን ቤተሰቦች እንድትሆኑ በትህትና እንጠይቃለን።